ያስጨነቀ የትምህርት ፈተና ኖሮብህ በዚህ ዱዓ አላህን የምትለምነው ከሆነ ፈተናውን በጥሩ ውጤት ታልፋለህ። ይህን ዱዓ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀመው አድርጉ። ከዱዓው በፊት ግን አንድ የሚጠቅማችሁን ነገር ልንገራችሁ። መጀመሪያ ማድረግ ያለብህ ሲቅ ቢላህ፣ በአላህ ተማመን። እቺ ቀልብህም በአላህ ላይ አንጠልጥላት። ከአላህ ውጪ በማንም እንዳትተማመን። በሱ ላይ የሚተማመን እርሱ በቂው ነው። ሌላው በተቻለ አቅም ሰበብ አድረስ። ለምን ፈተናው ነገ አይሆንም፣ አይ አልደርስም በቃ ምናምን ብለህ አትቀመጥ። ጥያቄ መስራት ካለብህ ጥያቄ ስራ፣ ማንበብ ካለብህ አንብብ። ያዘናጉኛል ብለህ የምታስበውን አፕሊኬሽኖች በጠቅላላ አጥፋቸው። ሌላው ከተፈተንክ በኋላ ይሄ ነው ቢ ነው ትሩ ነው ፎልስ ነው ከሚሉ ሰዎች ጋር ተቀላቅለህ እንዳትቆም። እሱ ሁላ ሌላ ጭንቀት ነው። ከነሱ በተቻለ አቅም ርቀህ ወደ ቤት ቶሎ ገብተህ እረፍት አድርገህ በተቻለ አቅም ሰበቡን አድረስ። አሁን ወደ ዱዓው እንግባ። ዱዓውም ይህ ነው። ሐፍዘው አስተንትነህ ከልብህ አዘውትረህ አላህን ለምነው። ረቢ ሽራህ ሊ ሰድሪ፣ ረቢ ጌታዬ ሆይ እሽራህ ሊ ሰድሪ፣ ልቤን አስፋልኝ፣ ወየሲር ሊ አምሪ፣ ነገሬንም ለኔ አግራልኝ፣ ወሕሉል ዑቅደተን ሚን ሊሳኒ፣ ከምላሴም መኮላተፍን ወይም ቋጠሮን ፍታልኝ፣ የፍቀሁ ቀውሊ፣ ንግግሬን ይረዱት ዘንድ። ይህ ዱዓ የነቢዩላህ ሙሳ ዓለይሂ ሰላም ዱዓ ነው። ለፈተና ሰበቡን ከማድረስህ ጎን ለጎን ከልብህ አዘውትረህ በዚህ ዱዓ አላህን ለምነው።